ሰላም ውድ የቻናላችን ተከታታዮች የተለያዩ ስፖርታዊ ጉዳዮችን የምትሰሙበት ቻናል ላይ ትገኛላችሁ። ከአርሰናል ከማንቸስተር ዩናይትድ እንደዚሁም ከሪያል ማድሪድ፣ ሊቨርፑል፣ ቼልሲ ጋር የተያዙ በርካታ ስፖርታዊ መረጃዎችን እያነሳን ከናንተ ጋር ቆይታ እናደርጋለን። እናንተም ታዲያ ቻናሉን ላይክ እና ሰብስክራይብ በማድረግ እንድትጀምሩ በአክብሮት እንጠይቃለን። ቻናሉን ሰብስክራይብ በማድረግ በየዕለቱ አዳዲስና ወቅታዊ ስፖርታዊ መረጃዎችን ከዚህ ቻናል ታገኛላችሁ። በቀጥታ ወደ መጀመሪያው መረጃችን ስናመራ ከአርሰናል ከትላንትናው የዋንጫ ሴሌብሬሽን ጉዳይ ነው የምንነሳው። ትላንትና እንግዲህ መድፈኞቹ ሪከርድ የሰበሩበትን የደስታ አገላለጽ አድርጓል። የሰሜን ለንደኑ ክለብ አርሰናል የፕሪሚየር ሊግ ድሉን በለንደን ጎዳናዎች አክብሯል። በጎዳና ላይ ክብረ በዓሉ የተገኙ ደጋፊዎች ከ1 ሚሊዮን በላይ እንደሚገመቱም የለንደን ፖሊስ አስታውቋል። የድል ክብረ በዓሉ በለንደን ከተማ ታሪክ በርካታ ሕዝብ የተሰበሰበበት በመሆንም ሪከርድ መስበሩ ነው ፖሊስ ያሳወቀው። የሕዝብ ሰልፉ 9.5 ኪሎ ሜትር መሸፈኑ ተዘግቧልና አጠቃላይ ምስሎችንም እንደተከታተላችሁ ተስፋ እናደርጋለን። ለንደን ቀይ በቀይ ሆና ነው ትላንትና የዋለችው ማለት ይቻላል። አርሰናል ከ22 ዓመታት በኋላ የእንግሊዝ ፕሪሚየር ሊግ ሻምፒዮን መሆኑን ተከትሎ ማለት ነው ለንደን ደመቅ ብላ ነው ያሳለፈችው። በስፍራው ቃላቸውን ከሰጡ ግለሰቦች መካከል የአርሰናል ዋና ስራ አስፈጻሚ ሪቻርድ ጋርሊክ ይጠቀሳሉ። በተለይ ቅዳሜ ዕለት በቻምፒየንስ ሊግ ተሸንፈው ዋንጫውን ማጣታቸው ይታወቃልና ከዛ ጋር በተያያዘ በድጋሚ በፍጻሜው እንገኛለን ሲሉ ለደጋፊው ተናግረዋል። ተጨማሪ ዋንጫዎችን ወደዚህ እናመጣለን ያሉት ኃላፊው ይሄ እንደ ክለብ ማድረግ የምንፈልገው ነገር ነው ሲሉም ለደጋፊው ቃል መግባታቸው ነው የተነገረው። በአጠቃላይ ግን በትላንትናው ዕለት ለንደን እጅግ አስገራሚ ድባብ የነበረባት ከተማ ሆና ታይታለች። በበርካታ መገናኛ ብዙሃንም አጠቃላይ ሴሪሞኒው በቀጥታ ሲተላለፍ ነበረ። እጅግ ድንቅ የሆነ ቀን ነው ትላንትና አርሰናሎች በሰሜን ለንደንና በመላው ለንደን ያሳለፉት ማለት ይቻላል። ለንደን ቀይ በቀይ ሆና ነው ትላንትና የዋለችው ማለት ይቻላል። በዚሁ ከአርሰናል ጋር የተገናኘ ጉዳይ እናንሳ። የ2025/26 የውድድር ዘመን ለአርሰናል ከ22 ዓመታት በኋላ ለመጀመሪያ ጊዜ ፕሪሚየር ሊግ ዋንጫን ያነሱበት ስኬታማ ዓመት ቢሆንም በአውሮፓ ቻምፒየንስ ሊግ ቅድም እንዳነሳ ነው በፍጻሜው በፔናልቲ የደረሰባቸው ሽንፈት ግን ታሪካዊውን ሁለትዮሽ ዋንጫ በአንድ ላይ ማሸነፍ እንዳያሳኩ አግዷቸዋል። ቢሆንም ግን በሚሊዮን የሚቆጠሩ ደጋፊዎች ቅድም እንዳነሳ ነው የፕሪሚየር ሊግ ድላቸውን በክፍት አውቶቡስ ላይ ሆነው ከሚያከብሩት ጀግኖቻቸው ጋር በመሆን አደባባዮችን አጨናንቀው ውለዋል። የክለቡ አሰልጣኝ ሚኬል አርቴታ ቡድኑ በቡዳፔስት ሃንጋሪ በፓሪስ ጀርመን በፔናልቲ መሸነፉ የሚያመመውን ቢያምንም ለ2026/27 የውድድር ዘመን ቡድኑን ለማጠናከር የሚደረገው ዝውውር በአስቸኳይ እንደሚጀመር ገልጿል። አርቴታ ሲናገር ወደ ሌላ ከፍታ መውጣት ከፈለግን በጣም አስፈላጊ የሆኑ ውሳኔዎችን መወሰን እንጀምራለን። ይህንን ለማድረግ ሙሉ ብቃት እንዳለን ስለምናውቅ ፍላጎታችንን ማሳየት አለብን። ነገር ግን ይህ ሂደት በጣም ትልቅ ፍላጎት፣ ፈጣንና ብልህ መሆኑን ይጠይቃል ብሏል። አርቴታ ከቤተሰቡ ጋር ከሚወስደው አጭር እረፍት በኋላ በቀጥታ ወደ ስራ ለመግባት ይፈልጋል። በተለይም ፔፕ ጋርዲዮላ በዚህ ክረምት ማንቸስተር ሲቲ መልቀቁን ተከትሎ ሲቲ ያለ ስፓኒያርዱ አሰልጣኝ ከአዲስ ሁኔታ ጋር ለመላመድ ጊዜ ሊወስድበት ስለሚችል አርሰናል ሊጉን ሙሉ በሙሉ ለመቆጣጠር ትልቅ እድል እንዳለው ያምናል። የዝውውር ባለሙያው ፋብሪዚዮ ሮማኖ ባጋራው መረጃ መሰረት አርሰናል በዚህ በጋ ቢያንስ 4 አዳዲስ ተጫዋቾችን ሊያስፈርም ይችላል ብሏል። እንደ ጊሚ ስፖርት ዘገባ ከሆነ እስከ 8 የሚደርሱ ተጫዋቾች ከኤሚሬትስም ሊሰናበቱ ይችላሉ። አርሰናል በጥር ወር ባደረገው ነገር አሁንም ደስተኛ ነው። ነገር ግን በዚህ በጋም በጣም ስራ ይበዛባቸዋል ተብሎ ይጠበቃል። በተጫዋቾች መልቀቅ ላይ በመመስረት ከ3 እስከ 4 አዳዲስ ተጫዋቾች ሊመጡ ይችላሉ። በተለይም በአጥቂ መስመር ላይ ለውጦች እንደሚኖሩ ይጠበቃል። የክንፍ ተጫዋች ለአርሰናል ቀዳሚውና ዋነኛው ምርጫ ነው። በተጨማሪም አጥቂ፣ አማካይና የቀይ መስመር ተከላካይ የማስፈረም እድል አላቸው። ከአርሰናል ጋር ስማቸው እየተነሳ ያሉ ተጫዋቾች አሉ። ጁሊያን አልቫሬስ ከአትሌቲኮ ለአርሰናል የህልም ፈራሚ ቢመስልም አትሌቲኮ እሱ ለመልቀቅ ፈቃደኛ አይደለም። ባርሴሎናም ይፈልገዋል። ራፋኤል ሊዮ ከሚላን በዚህ ክረምት ሚላን እንደሚለቅ ለሚፈልጉ ክለቦች ያሳወቀ ሲሆን አርሰናል ከዚህ ቀደም ይፈልገው ነበር። ሌላኛው ሞርጋን ሮጀርስ ነው። በኋላ ስለሱ ሰፋ ያሉ መረጃዎችን የምናጋራችሁ ይሆናል። ግን በርከት ያሉ ዝውውሮችን አሰልጣኝ ማይክል አርቴታ ሊፈጽም እንደሚችል ነው እየተነገረ የሚገኘው። ማንቸስተር ዩናይትድ ስሙ ከማርክ ፖቢል ጋር በስፋት የተገናኘ መሆኑን የሚያሳዩ ስፖርታዊ ጉዳዮች በተለያዩ መገናኛ ብዙሃን እየወጡ ነው የሚገኙት። በአትሌቲኮ ማድሪድ ቤት ድንቅ ብቃቱን እያሳየ የሚገኘውና ባልተጠበቀ ሁኔታ ለዓለም ዋንጫው የስፔን ብሔራዊ ቡድን ስብስብ ውስጥ የተካተተው ወጣቱ ተከላካይ በማንቸስተር ዩናይትድ የዝውውር እቅድ ውስጥ መካተቱ ተሰምቷል። በአሰልጣኝ ሉዊስ ዴላ ፎንቴ በሚመራው የ26 ተጫዋቾች ስብስብ ውስጥ በቋሚነት ይጠበቅ የነበረው ዲን ሁይሰን ቦታውን ሳያገኝ ሲቀር እስካሁን ለሀገሩ ዋና ብሔራዊ ቡድን ምንም አይነት
አይነት ጨዋታ ያላደረገው ማርክ ፖቢል ጥሪ ደርሶታል። በዚህ ምክንያት በታሪክ ለመጀመሪያ ጊዜ የሪያል ማድሪድ ተጫዋቾች በሌሉበት የዓለም ዋንጫ የስፔን ስብስብ ውስጥ የፖቢል መካተት ትልቅ መነጋገሪያ እንደነበር የሚታወቅ ነው። ኮት ኦፍሳይድ የተባለው የውስጥ መረጃ አቅራቢ እንደዘገበው የ22 ዓመቱ ማርክ ፖቢል ባለፈው ውድድር ዓመት ከአልሜሪያ አትሌቲኮ ማድሪድን ከተቀላቀለ በኋላ በአሰልጣኝ ዲያጎ ሲሞኒ ስር ወሳኝ ተጫዋች መሆን ችሏል። ይህም በአውሮፓ ውስጥ በሰፊው ከሚወሩላቸው ወጣት ተከላካዮች አንዱ እንዲሆን አድርጎታል። ረጅም ቁመት ያለው ይህ ስፔናዊ ተከላካይ በግራና በቀኝ መስመር ተከላካይነት እንደዚሁም ደግሞ በመሃል ተከላካይነት ሴንተር ባክ ላይ መጫወት የሚችል ሁለገብ ተጫዋች ነው። ማንቸስተር ዩናይትድን ጨምሮ ሊቨርፑል፣ ቼልሲ፣ ፓሪስ ጀርመንና ባርሴሎና የተጫዋቹን ሁኔታ በቅርብ እየተከታተሉ ይገኛሉ። የማርክ ፖቢል አጨዋወትና ብቃት ለማንቸስተር ዩናይትድ ፍጹም ተስማሚ ነው። በአሰልጣኝ ማይክል ካሪክ የሚመራው የዩናይትድ ስብስብ በተለይ ወደ ቻምፒየንስ ሊግ መመለሱን ተከትሎ በተለያዩ ቦታዎች ላይ መጫወት የሚችሉ ተከላካዮችን በእጅጉ ይፈልጋል። ይሁን እንጂ ተጫዋቹ ከአትሌቲኮ ማድሪድ ጋር የረጅም ጊዜ ኮንትራት ያለው በመሆኑ ክለቡ እሱን በቀላሉ የመልቀቅ ፍላጎት የለውም የሚሉ መረጃዎችን እያየን እንገኛለን። ዝውውሩ እንዲሳካ ከተፈለገ ዩናይትድ እጅግ ከፍተኛ የሆነ የገንዘብ ጥያቄ ማቅረብ ይኖርበታል ይላሉ የስፔን መገናኛ ብዙሃን። ማንቸስተር ዩናይትድ ምንም እንኳን በፖቢል ዝውውር ላይ ከባድ ፈተና ቢጠብቀውም በሌላኛው የዝውውር መስኮት ግን በአትሌቲኮ ማድሪድ የበላይነት መውሰድ ችሏል። የስፔኑ ክለብ አትሌቲኮ ማድሪድ በውድድር ዓመቱ መጀመሪያ ላይ ከብራዚላዊ የአትላንታ አማካይ ኤደርሰን ጋር በግል ጥቅማ ጥቅሞች ዙሪያ ተስማምቶ ነበር። ሆኖም ግን ተጫዋቹ ሀሳቡን በመቀየር ወደ ኦልትራፎርድ ለመጓዝ መወሰኑ የሚታወቅ ነው። ታዋቂው የዝውውር ጉዳይ ዘጋቢ ፋብሪዚዮ ሮማኖ ይፋ እንዳደረገውና እኛም እንዳጋራ ናቸው ኤደርሰን ወደ ማንቸስተር ዩናይትድ የሚያደርገውን ዝውውር ሙሉ በሙሉ ለማጠናቀቅ ሲል ከሌሎች ክለቦች ጋር እያደረገ የነበረውን ንግግር በሙሉ ማቋረጡን አንስተ ነበር። አሁን ግን ወደ ዝውውር ጉዳዮች ተመልሶ አሁን ላይ ስሙ በስፋት ከማርክ ፖቢል ጋር እየተያያዘ ይገኛል። ሌላኛው ስለ ቪክተር ኦሲሜን እናንሳ። ናይጄሪያ ፊት መስመር አጥቂ ቪክተር ኦሲሜን ከጋላታሳራይ ጋር ሊለያይ እንደሚችል እየተነገረ ነው የሚገኘው። ኦሲሜን እስካሁን ብሔራዊ ቡድኑን ያልተቀላቀለው በዚህ ምክንያት መሆኑን የናይጄሪያ ብሔራዊ ቡድን አሰልጣኝ ኤሪክ ቺሌ ተናግሯል። ተጫዋቹ በአሁኑ ሰዓት ከክለቡ ጋር በንግግር ላይ እንደሚገኝ አሰልጣኙ አስረድተዋል። በዚህ ምክንያት ናይጄሪያ በቀጣይ የምታደርጋቸው የወዳጅነት ጨዋታዎች ኦሲሜንን ያመልጡታል እየተባለ ነው የሚገኘው። ማንቸስተር ዩናይትድ በተለየ መልኩ ከዚህ ተጫዋች ጋር ስሙ በስፋት በዚህ ክረምት እየተነሳ ያለ ክለብ እንደሆነ እየተነገረ ነው የሚገኘው። በተለይ እንደ ኤቭራ ያሉ የቀድሞ የክለቡ ተጫዋቾች ተጫዋቹ ወደ ኦልትራፎርድ እንዲመጣ ግፊት እያደረጉ ነው በተለያዩ መገናኛ ብዙሃን በሚያደርጓቸው ቃለ ምልልሶች። የአውሮፓ ቻምፒየንስ ሊግ የዓመቱ ምርጥ ተጫዋች ይፋ ሆኗል። በፓሪስ ጀርመን አሸናፊነት የተጠናቀቀው የአውሮፓ ቻምፒየንስ ሊግ የዓመቱ ምርጥ ተጫዋች ይፋ ሆኗል። በዚህ መሰረት የፓሪስ ጀርመን የፊት መስመር ተጫዋች ክቫራትስኬሊያ የዓመቱ ምርጥ ተጫዋች በመባል ተመርጧል። ክቫራትስኬሊያ በውድድር ዓመቱ 10 ጎሎችን አስቆጥሮ 6 ኳሶችን አሲስት አድርጓልና በጣም አስደናቂ ሲዝን ነበር ያሳለፈው። በእርግጥም የዓመቱ ምርጥ ተጫዋችነት ሽልማት ይገባዋል ማለት ይቻላል ይሄ ጆርጂያዊ ኮከብ። ከዛ በተጨማሪ በነገራችን ላይ የቻምፒየንስ ሊግ ምርጥ 11 ተጫዋቾችም ይፋ ሆነዋል። በዚህ መሰረት ዴቪድ ራያ በግብ ጠባቂነት፣ በቀይ መስመር ተከላካይነት ዮሬንቴ፣ ማርኪኒዮስ እና ጋብሪኤል ማጋሌሽ ደግሞ ሁለቱ ብራዚላውያን የማል ተከላካዮች ሆነዋል። በግራ መስመር ላይ ኑኖ ሜንዴዝ አለ። ሁለቱ የአማካይ ስፍራ ተጣማሪዎች ቪቲኒያ እና ዴክላን ራይስ ሆነዋል። ሁለቱ የመስመር አጥቂዎች በቀይ መስመር ሚሼል ኦሊሴ፣ በግራ መስመር ክቫራትስኬሊያ፣ እንደዚሁም ደግሞ ሁለቱ የፊት ተጫዋቾች ሃሪኬንና ኦስማን ዴምቤሌ በመሆን የ2025-26 የአውሮፓ ቻምፒየንስ ሊግ ምርጥ 11 ተጫዋቾች በመባል ተመርጠዋል። ከሃሪ ማጌር ጋር በተያዘ ከትናንት ጀምሮ በበርካታ መገናኛ ብዙሃን የሚናፈሱ መረጃዎች ምን ያህል እውነት ናቸው የሚለውን ጉዳይ እንመለከታለን። ዛሬም የተለያዩ መገናኛ ብዙሃን ማጌርን በተመለከተ መረጃዎችን ማውጣታቸውን ቀጥሏል። ሃሪ ማጌር ኮንትራቱን ያው በዩናይትድ እንዳደሰ ይታወቃል። ነገር ግን ከኢንተር ሚላን ጋር የሚያገናኙ መረጃዎች እየወጡ ነው የሚገኙት። የማንቸስተር ዩናይትድ ተከላካይ ሃሪ ማጌር ባለፈው ወር ተጨማሪ የ12 ወራት ማራዘሚያ አማራጭ ያለውን የ1 ዓመት አዲስ ውል በኦልትራፎርድ መፈረሙ ይታወሳል። የ33 ዓመቱ እንግሊዛዊ ተከላካይ ማንቸስተር ዩናይትድ በካሪክ ስር ላሳየው አስደናቂ መነሳሳት ቁልፍ ሚና መጫወቱ አይዘነጋም። ካሪክ ወደ ክለቡ ከመጣ በኋላ ቡድኑን ወደ 4 ተከላካይ ባክ ፎር ስልት ሲቀይር ማጌር በቋሚነት ቦታውን አስጠብቆ መጓዝ የቻለ ሲሆን ከሊዛንድሮ ማርቲኔዝ ጋር የነበረውን ጥምረትን በድጋሚ አሳይቷል። ካሪክ ቡድኑን ከተረከበ በኋላ ባደረጋቸው 17 ጨዋታዎች ውስጥ ማጌር በቅጣት ምክንያት ካመለጡት 2 ጨዋታዎች ውጪ በሁሉም ላይ በቋሚነት ተሰልፎ መጫወት ችሏል። ማጌር በአየር ላይ ባለው ጥንካሬና ጨዋታዎችን የማንበብ ብቃቱ ዩናይትድ የውድድር ዓመቱን በሊጉ ሰንጠረዥ 3ኛ ደረጃን ይዞ
ይዞ እንዲያጠናቅቅ ትልቅ አስተዋጽኦ አድርጓል። ከተከላካይነቱ በተጨማሪ በማጥቃት መስመር ላይም ተሳትፎ በማድረግ በዚህ የውድድር ዘመን 2 ጎሎችን በማስቆጠርና 2 ለግብ የሚሆኑ ኳሶችን አመቻችቷል። ይሁን እንጂ ይህ የቀድሞው የሌስተር ሲቲ ተጫዋች በታሪክ ከፍተኛ በተባለ የዝውውር ሂሳብ ቲያትር ኦፍ ድሪምስ ከደረሰ ከ7 ዓመታት በኋላም አሁንም በደጋፊዎች መካከል የሀሳብ መከፋፈልን መፍጠሩ አልቀረም። ማንቸስተር ዩናይትድ ማጉዌርን በ2019 ያስፈረመው በ80 ሚሊዮን ፓውንድ የነበረ ሲሆን ይህም እስከዛሬ ድረስ ለአንድ ተከላካይ የተከፈለ የዓለም ውድ የዝውውር ዋጋ ሆኖ ቀጥሏል። ይህ ከባድ የዋጋ ታግ በራሱ ላይ ትልቅ ጫና የፈጠረበት ሲሆን በኦልትራፎርድ ቆይታው ለበርካታ ትችቶችና ማሾፊያዎች እንዲጋለጥ አድርጎ እንደነበር ታስታውሳላችሁ። ጎል.ኮም በጃንዋሪ 2020 ላይ የአሽሊ ያንግን መልቀቅ ተከትሎ በቀድሞ አሰልጣኝ ኦሊ ጉናር ሶልሻየር የአምበልነት ማዕረግ የተሰጠው ማጉዌር በኖርዌጂያኑ አሰልጣኝ ስር መደበኛ ተሰላፊ የነበረ ቢሆንም በኤሪክ ቴን ሃግ ስር ግን ቦታውን አጥቶ ነበር። ነገሮች ይበልጥ የከፉት ደግሞ በ2023 ክረምት ላይ አምበልነቱን ለብሩኖ ፈርናንዴዝ አሳልፎ እንዲሰጥ ከተደረገ በኋላ በደቻይ አሰልጣኝ ስር ተጽዕኖ ፈጣሪነቱ ሙሉ በሙሉ ሲቀንስ ነበር። ሆኖም ተከላካዩ ካለበት ከባድ ሁኔታ አገግሞ ለመውጣት አስደናቂ ጥንካሬን ያሳየ ሲሆን በቀድሞ ዋና አሰልጣኝ ሩበን አሞሪም ስርም ቁልፍ ተጫዋች መሆን ችሏል። በዚህ ውድድር ዘመን ደግሞ ማጉዌር በጭን ጉዳት ምክንያት የመጀመሪያውን አጋማሽ አብዛኛውን ጨዋታዎች አምልጠውታል። የቀድሞ ኮንትራቱ በዚህ ክረምት ያበቃ የነበረ መሆኑም ስለ ወደፊት ቆይታው ብዙ ጥርጣሬዎችን ፈጥሮ ነበር። ነገር ግን ከተመለሰ በኋላ ያሳየው አስደናቂ ብቃት ዩናይትድ ኮንትራቱን እንዲያራዝምለት አስገድዶታል። ይሁንና አዲስ ውል ቢፈርምም በኦልትራፎርድ ያለው የወደፊት ዕጣ ፈንታ ሙሉ በሙሉ የተረጋገጠ አለመሆኑ እየተነገረ ነው የሚገኘው። የጣሊያኑ ጋዜጣ ዲሎ ስፖርት እንደዘገበው በዚህ ክረምት ማጉዌርን ለማስፈረም በኢንተር ሚላን በኩል ጥያቄ ቀርቧል። የኢንተር ሚላን ዋና ስራ አስፈጻሚ ጁሴፔ ማሮታና የስፖርት ዳይሬክተሩ ፒየሮ አውሴሊዮ ስልኮች ከመላው ዓለም በሚደወሉ ጥሪዎች ስራ በዝተውባቸዋል። የመጨረሻው ጥሪ ግን የዩናይትድ ኪንግደም መለያ ቁጥር ያለው ነበር። በቶማስ ቱኸል የዓለም ዋንጫ ስብስብ ውስጥ ሳይካተት የቀረው የ33 ዓመቱ የዩናይትድ የማል ተከላካይ ሃሪ ማጉዌር ለኢንተር ሚላን መቅረቡን ነው ዘገባው የሚያሳየው። ይህ ዘገባ ተጫዋቹ በዚህ ክረምት ኦልትራፎርድን ሊለቅ እንደሚችል ቢጠቁምም ለኢንተር ሚላን ግን ቀዳሚ ምርጫ አለመሆኑን ያስረዳል ይላል ዘገባው። ሲቀጥልም ማንቸስተር ዩናይትድን በክረምት ሊለቅ ይችላል። ኢንተር ሚላንም ሁኔታውን እየተከታተለ ነው። ነገር ግን ሌሎች ቅድሚያ የሚሰጧቸው ተጫዋቾች አሏቸው ኢንተሮች ብሏል። የኢንተር ሚላን የኋላ ክፍልን ለማጠናከር የዩርኔዚው ተከላካይ ኦማር ሶሌት ቀዳሚ ምርጫ መሆኑን የጠቀሰው ዘገባው በኢንተር ማስታወሻ ደብተር ላይ በግልጽ ተለይቶ የተመረጠ ስም አለ። እሱም በክለቡ አይን ውስጥ የቆየው የዩርኔዚ ማል ተከላካይ ኦማር ሶሌት ነው። ይህ ተጫዋች በነገራችን ላይ ከዩናይትድ ጋርም ስሙ እየተነሳ ያለ ተጫዋች ነው። ለወደፊቱ የክለቡን የተከላካይ ክፍል ይቀላቀላል ተብሎ የሚጠበቀው እሱ ነው ሲል ያክላል መረጃው። ዩናይትድ ማጉዌርን በአዲስ ውል ለማቆየት የወሰነበት ምክንያት በቅርቡ ከማቲያስ ደሊትና ከሊዛንድሮ ማርቲኔስ የጉዳት ዜና ጋር የተያያዘ ሊሆን ይችላል ተብሎ ይታመናል ይላል ዘገባው። በመሆኑም ዩናይትድ እጅግ ማራኪና ትልቅ የዝውውር ሂሳብ ካልቀረበላቸው በስተቀር ተከላካዩን በቀላሉ ለመልቀቅ ይፈቅዳሉ ተብሎ አይጠበቅም ሲልም ያጠቃልላል። ስለዚህ ከሃሪ ማጉዌርና ከኢንተር ሚላን ጋር ተያይዞ ከሰሞኑ የወጡ መረጃዎች በዚህ መልኩ ነው ማንሳት የሚቻለው። እናንተስ በሃሪ ማጉዌርና በዩናይትድ ቆይታው ላይ ምን አስተያየት አላችሁ የሚለውን ሀሳብ አስተያየቶቻችሁን ማንሳት ትችላላችሁ። ሌላኛው የኢብራሂም ኮናቴን ጉዳይ እናንሳ። ፈረንሳይ ተከላካይ ኢብራሂም ኮናቴ ውሉ ማብቃቱን ተከትሎ ከሊቨርፑል ጋር እንደሚለያይ ይፋ ሆኗል። ኢብራሂም ኮናቴ በአሁኑ ሰዓት ከሳውዲ አረቢያ ሊግ 2 የዝውውር ጥያቄዎች ቀርበውለታል እየተባለ ነው የሚገኘው። በሌላ በኩል ሪያል ማድሪድ ኢብራሂም ኮናቴን ሊመለከት እንደሚችል ተዘግቧል። አሰልጣኝ ጆዜ ሞሪኒዮን ለመሾም የተስማሙት ሎስ ብላንኮቹ ተከላካይ ለማስፈረም እየሰሩ መሆኑ ተነግሯል። ኮናቴ በሊቨርፑል ያለው ውል መጠናቀቁን ተከትሎ በነጻ ዝውውር አዲስ ክለብ መቀላቀል እንደሚችል እንደዚሁ እየተነገረ ይገኛል። ሌላኛው ከአርሰናል ጋር የተያዘው የዝውውር ጉዳያችን አርሰናል 100 ሚሊዮን ፓውንድ ለአንድ የፕሪሚየር ሊግ ተጫዋች መመደቡ እየተነገረ ነው የሚገኘው። ያው አርሰናል የቻምፒየንስ ሊግ ዋንጫን በፔዥ ተሸንፎ መነጠቁ የሚታወስ ነውና በመለያ ምት 4-3 በተሸነፉበት ጨዋታ የቡድኑ አማካይ ዴክላን ራይስ አንድ የተናገረው ነገር አለ። ይህ ሽንፈት ለቀጣዩ የውድድር ዓመት እንደ ትልቅ መነሳሻነት እንደሚያገለግል በግልጽ ተናግሯል። ከጥቅምት ወር ጀምሮ በሳምንት 3 ጨዋታዎችን ስናደርግ ነበር። ለዚህ ነው በእነዚህ ልጆችና ተጫዋቾች የምኮራው። እስከዚህ ድረስ መጓዛችንና ፕሪሚየር ሊጉን ዋንጫ ማሸነፋችን በጣም ልዩና አስደናቂ ነበር። ሙሉ በሙሉ የሚገባን ስኬት ነው። ነገር ግን ይህንን የሽንፈት ቅጽበት ለቀጣዩ ውድድር ዘመን እንደማገዶ ወይንም ጉልበት እንጠቀምበታለን። ከተጫዋቾቹ ከአሰልጣኙ ጋር ስንነጋገር እዚህ ጋር የምናቆምበት ምንም ምክንያት የለም። በቀጣይ የውድድር ዘመን ይበልጥ ጠንክረን እንመጣለን የሚል አስተያየት ሰጥቷል። ራይስ እንዳለው በሚኬል አርቴታ የሚመራው ስብስብ በተጨናነቀ የጨዋታ ፕሮግራም ውስጥ ማለፉ አሰልጣኙ በቀጣዩ ዓመት በሁሉም ውድድሮች ላይ እኩል ለመፎካከር ሰፊና ጥልቅ ስኳድ
ስኳድ ዴብዝ መገንባት እንዳለባቸው አመላካች ነው ማለት ይቻላል። የስፖርት ዘጋቢው ቤን ጃኮብስ ለጊሚ ስፖርት በሰራው ዘገባ የአርሰናሉ የስፖርት ዳይሬክተር አንድሪያ ቤርታ ጊዜ ማጥፋት አይፈልጉም። ዘገባው እንደሚለው አርሰናል በዚህ ክረምት አስቶን ቪላን ይለቃል ተብሎ የሚጠበቀውን ሞርጋን ሮጀርስን ለማስፈረም ጠንካራ ተፎካካሪ ነው። ጃኮብስ እንደሚለው ይህ ዝውውር ሮጀርስ ክለቡን ለመልቀቅ በመገፋፋቱ የመጣ አይደለም። እሱ አሰልጣኝ ኡናይ ኤምሬን ይወዳል። አስቶን ቪላም የቻምፒየንስ ሊግ ተሳትፎ አግኝቷል። ነገር ግን ክለቡ ያንን ተጨማሪ የቻምፒየንስ ሊግ ገቢ ቢያገኝም አሁንም ማለፍ ያለባቸው የፋይናንስ እቅዶች አሉ። እንደ መረጃዎች ከሆነ ከ80 ሚሊዮን ፓውንድ በላይ የሚቀርቡ ጥያቄዎች ውይይት ይደረግባቸዋል። በቪላ ፈላጊ ክለቦች ዋጋው በ80 ሚሊዮን ፓውንድ አካባቢ እንደሆነ ቢያስቡም የቪላ የቅርብ መረጃ ምንጮች ግን አሁን ባለው የገበያ ግሽበት ምክንያት የዝውውር ሂሳቡ እስከ 90 ሚሊዮን ወይም 100 ሚሊዮን ፓውንድ ሊደርስ እንደሚችል ይገምታሉ። የእግር ኳስ ወኪሉ ሄሻም ቢላል ሐፊዝ ለዚህ የእንግሊዝ ብሔራዊ ቡድን ተጫዋች ያለውን አድናቆት ሲገልጽ በቴክኒክ ረገድ እጅግ አስደናቂ ነው ሲል አወድሶታል። የ23 ዓመቱ ወጣት አስቶን ቪላ የዩሮፓ ሊግ ዋንጫን ሲያነሳ በ15 ጨዋታ 3 ግቦችን አስቆጥሮ 5 ለግብ የሚሆኑ ኳሶችን በማመቻቸት ትልቅ ሚና ተጫውቷል። የቀድሞው የሚድልስቦሮ ተጫዋች ሮጀርስ በሁለቱም የክንፍ መስመሮች እንዲሁም በአጥቂ አማካይ 10 ቁጥር ቦታ ላይ መጫወት መቻሉ ሁለገብነቱም ለአርቴታ ቡድን ትልቅ ተጨማሪ አቅም እንደሚሆን ይታመናል ተብሏል። ለእሳቱ ያዘጋጀናቸው ስፖርታዊ ዘገባዎቻችን እነዚህን ይመስላሉ። ስፖርታዊ መረጃዎቻችን ከወደዳችሁ ታዲያ ላይክ፣ ሰብስክራይብ፣ ሼር በማድረግ አብራችሁን እንድትዘልቁ በአክብሮት እንጠይቃለን። ስለ ተከታተላችሁንም እጅግ አድርገን እናመሰግናለን። በያላችሁበት መልካም ጊዜን ተመኘን።